ወንድም ስነ ስርዓትን ያዝ ሂድ አንተ በሽተኛ የበሽተኛ አይ ለምን ይገብትልስ ምን ይላል አዲስ ነው እዚህ ስነ ስርዓትን ያዝ አምድረም አዲሱን እናንብብ አንተ እኮ ነብያችን ነው ይሰደብ አዲሱን እናንብብ ነው እኔ አልተሳደብኩም ያው አይ ሪሜምበር when ምንም የተሰደብክ ነው ወይ hold on bro ተረጋጋ ቆይ ምንም ስማኝ ስነ ስርዓትን ያዝ እዚህ ጋር I used to scrap ዘናባ ወይ ሰማይ ነው አንተ የተናገርከውን ቃል እያወቅህ መጀመሪያ ማለት ነው ሰማይ እሺ ቺን አዲስ እናንብብና እንተርጉማት እሺ ወንድሜ ማሜ አንተ ቆይ ሃይማኖት ምንድነው እኔ ኦርቶዶክስ ነው ጴንጤ አንድ አዲስ እናንብብ ስማኝ እኔ ወንድም አንተ የማታውቀው ብዙ ነገር አለ እስልምና ውስጥ ማለት ነው ጠይቀው ሊነግሩ ይችላል እንጂ ዝም ብለህ እዚህ ሃይማኖት ተሳደብ ስነ ስርዓትን ያዝ ምንም የሚያስረጋጋ ነገር የለም የተጻፈ እኮ ነው አንብቡለት የተጻፈ ምንም የሚረጋጋ ነገር የለም ምን ማለት ነው ሃይማኖትን መሳደብ የሰማይ ነው ያንተ ሃይማኖት ሊሆን ይችላል ዝም ብሎ ርካሽ የትም የተዋረደ ሙስሊም ሃይማኖት ምንም ይተራክ ቱባክ ተረጋጋ ከነብይ ጭንቅላሌ ቅማል ይቀመል ነበረ ምን ታደርገዋለህ ይሄን ምን ታደርገዋለህ ይሄን ንጽህና ነው እኔን ቆሻሻ ብለህ የምትሰድበው ላሳየህ ማን እንደሆነ አላወቅም ማለት ነው ኦኬ እንግድነት ሄዶ ቅማል ይቀመልለታል አያ ቅላቱ ላይ ቅማል ይቀመልለታል ነብይ ልጨምርልህ የሰማይ ነው ወንድም ምንድነው እሱ ሚዲያ ላይ የወጣ የሙስሊሙን ሃይማኖት የሰማይ ነው ወንድም የሆነ ጫጫታ አለ እሺ ወደ ቶፒካችን እንመለስ ስማኝ አንተ ቲክቶክ ላይ የለቀቀው እየሰማው ስለሆነ ቶፒካችን ተመለስና የግመልሽን ጠጥተህ ታውቃለህ ወንድማችን ነብይ መድኃኒት ነው ብሏል ማሜ አሁን ወደ ቶፒካችን እንመለስ የሰማይ ነው ሰዎችን አሳብዶ ለምንድነው ጌታቸውን የቆራረጣቸው በእናት መልስልን እጅና እግራቸውን ቆራርጦ አይናቸውን በጋለ ብረት ያወጣው እህታችን ለምን ትሳደቢያለሽ ምን አጠፋው ስነ ስርዓት የለህም በስነ ስርዓታት መደረግ ያበደው ሻይ ታውቂያለሽ አይ አይደለም ራስህ ነው ያበድከው አንተ ላይ ይቻለው እብድ እሺ ችግር የለውም እሺ አይዞሽ ሰማይ የመረ ማለት ነው ምንም ይሄ አይዞሽ የሚባል ነገር አይደለም ወንድም የሰማይ ነው እየሰማው ነው ስማኝ እየሰማው ነው ተኮና ወራሺ እና ተው እሺ ይሰማው ነው አውራ የግመል ሽንት ማለት ነው ያበደ ውሻ ያበደ ሲባል ታላቃርላ ለሱ ይዳርጋል ስለዚህ ነብይ ደግሞ እሱን ጠጥቷላቸው ሰዎቹ አበዱ ካበዱ በኋላ ግመሌን ሰረቁብኝ ብሎ እጃቸውን ቆረጠ እግራቸውን ቆረጠ አይናቸውን ደግሞ በጋለ ብረት እየጎለጎለ ኢማጂን አንድ ቪዲዮ ላሳየ እንደዚህ ነው ያደረጋቸው ማለት ምታዘን ከሆነ ገና ለገና ግመል ሰረቁብኝ ብሎ
ራሱ ግን ግመሎቹ ምን አድርጎ ነው ብያለሁ? ሰርቆ ነው። ኢዴት ኦኬ። እያ ወንድሜ እንደዚህ ሽንት እንዲጠጣቸው ቀጥታ ዳይሬክት ተንትኑ ማለት ነው። ከግመሏ ሽንቷን ሽንቸው ነው እንደዚህ ስሸና እንዲህ እንድትጠጣ እርቧቸው ምግብና መጠለያ ሲጠይቁት የግመል ሽንት ጠጡ አላቸው። የግመል ሽንት ደግሞ ያሳብዳል። አበዱ። ሲያብዱ ግመሉን እዘውበት ከዛ በኋላስ እጃቸውን ቆረጠ፣ እግራቸውን ቆረጠ። በጋለ ብረት አይናቸውን እየጎለጎለ አወጣው። ይታያል። ከስራ ያለ ኮሜንት ላይ ጻፉልን። ኮሜንት ላይ ይታያል ስር በጋለ ብረት ተዛ በኋላ እንደዚህ እንትን አላቸው። የግመል እንዲጠጡ አድርጎ